ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ማለት ነው። እና ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ያው ዳኒ ሄርሚና አብርሽን አገናኝታችኋል ዛሬ ያው ምስሉ ላይ እንደምታዩት ማለት ነው። እና በአንድ በኩል ማለት እኛ ስለምንወዳቸው ማለት ነው እኛ ስለምንወዳቸው አንድ ላይ ሲሆኑ ደስ ይለናል። ነገር ግን ዛሬ አብርሃም በጣም ሄርሜላ ላይ ያለው ንቀት ነው ያንጸባረቀው ማለት ነው። በሄርሜላ ብቻ ሳይሆን ሄርሜላ ቤተሰብ ላይ ያለው ንቀት፣ ምክንያቱም በፈለገው ሰዓት መጥቶ እሷን ሊያገኛት እንደሚችል ገባች አይደለ? ያን ነገር ነው ያንጸባረቀውና ሀሳብ አስተያየታችን እንሰጣለን ማለት ነው። እኔ የራሴን ሀሳብ እሰጣለሁ፣ እናንተ ደግሞ ያው እንደኔ ኮሜንት ላይ ሀሳባችሁ መስጠት ትችላላችሁ ማለት ነው። እና ዛሬ በጣም ያስጠላኝ አብርሃም ማለት የሆነ እንጃ በዚህ ልክ ድፍረት ያስጠላል። ገባችሁ አይደለ? ምክንያቱም ከሌላ ሴት ጋር ነበር የሄደው። ምንም ወዶ አይሁን ምን አይሁን ብቻ ግን ያን ነገር አድርጎታል አይደለ እንዴ? ምንም ቢሆን ለቪዲዮም ቢሆን የተቀረጸው ብቻ አላቅም። ነገር ግን በሄርሜላ ህይወት ላይ ፋውል ተሰርቷልና በጣም ነው የሚያስጠላው። ከዛ ያንን ጥፋት ማንም ያጥፋው ማንም አውቆም ይሁን ሳያቅ መጥቶ ግን ሄርሜላን ይቅርታ ብሎ ቤተሰቦቿን ይቅርታ ብሎ ነበር ማሳመን የነበረበት። ገባች አይደለ? እሱ ግን መጥቶ በቃ እንደማንኛውም ዝም ብላ በቃ መንገድ ላይ እንደምትገኝ ሴት አሳስቆ ነበረ እንትን ለማሳመን እየሞከረ የነበረው ማለት ነው። እና እሷ ላይ ክብር እንደሌለው ነው ያሳየው ዛሬ ማለት ነው በነገራችን ላይ። እና ምን ማለት ፈልጋለሁ፣ ሄርሜላ ራስሽን አስከብሪ በቃ። ሄርሜላ አብርሃም ሽምግልና ልኮ ቤተሰቦችሽ ጋር ማለት ነው አንቺ ላይ አይደለም መምጣት ያለበት። አብርሃም የሚፈልግሽ ከሆነ እንደዚህ እያሳሳቀሽ ስንቴ እኮ አሳስቆ ስቀሽ ተቀብለሽ እኮ ስንቴ ልብሽን ሰብሮት ሄደዋል አይደል እንዴ? ምንም ወንድ ሊሆን አልቻለም። ዛሬም ግን የልጅ ጨዋታ ነበር ያዘው። በጣም የሚያስጠላ ገባሽ አይደለ? ስለዚህ ከሱ አልፎ ደግሞ የወንድሟን ክብር አያችሁት እንግዲህ ምን ያክል ሚኪ ራሱ ማለት ነው ሄርሜላ በሱ ተስፋ ስትቆርጥ ጊዜ ብዙ ጊዜ ተስፋ ለመቁረጥ ሞክራ ሚኪ ነበር ሲመልሳት የነበረው። ሚኪና ማርቲ ናቸው እንግዲህ የሷ ቤተሰቦች ናቸው አይደለ? ግን አብርሃም ስለሚያሳዝናቸው ወዶ አይደለም እንደዚህ ስለሆነ ነው ወንድ ስለሆነ ነው የሆነ ተሳስቶ ነው እንጂ አንቺን ስለማይፈልግሽ አይደለም እያሉ ተስፋ ላለመቁረጥ እንትን ያረጋቷ የነበሩት እነሱ ናቸው። እንግዲህ ዛሬ ግን ወንድሟን ራሱ ምቀኛ አለው። ገባች አይደለ? ለወንድሟ ምቀኛ አለው ማለት ነው በዚህ ልክ ድፍረት። በነገራችን ላይ አብርሃም በጣም ተሸውዳል እዚህ ላይ። ለምን መሰለህ? ሄርሜላ ቤተሰቦቿን ታከብራለች እንደ ሌሎቹ ሴቶች እንደ አሌሌዎች እንደ ሩታ ምናምን እንዳይመስልህ ሄርሜላ ማለት ነው። ምክንያቱም ታፈቅርሃለች ነው እንጂ ቤተሰቦቿን አሳልፋ አትሰጥህም። ገባክ? ይሄ በጣም ተሸውደሃል። መጣህ እንደፈለክ ስቀ ምናምን አሳምኛት እሺ ትለኛለች ብለክ ነው ያሰብከው አንተ። እንዴት ነው የምታስበው? በዚህ ልክ ነው እንዴ እሷ ስታከብር አንተ ዝቅ አድርገህ የምታያት? ምን አይነት ጭንቅላት ቢሰጠህ ነው ደግሞ የወንድም ቀኛ? አንተ ወንድሞች አሉ ካደለ እንዴ? በስላሴ ስም ምን ልታናገረን ነው አንተ? አሁን ለሚኪ ለመናገር ሞራል አለ? የምሪን ነው ሞራል አለ ወይ? ስለ ወንድምነት ስለ እህትነት ለመናገር አብርሃም ሞራል አለክ? የምርም ክብር አይወድልህም። በጣም ነው የሚያሳፍረው። በጣም የምሬን ነው። እንደ የሆነች እንደ ዝም ብላ ባርሌዲ በቃ ሂደህ እንደ በፈለከው ሰዓት እንደምታገኛት ሴት ነው ሞራሏን ወይም ደግሞ ክብሯን ያወረድከው ዛሬ ማለት ነው በዛሬ ቪዲዮ። በጣም ባለጌ ነክ። በጣም እዚህ ላይ መጥተህ እነሱ ላይ መጥተህ የምታሳየው ወንድነት ነገር ሄደክት እዛ ቪዲዮ ቀርጸው እያስፈራሩ ያሉ እንደገና በየቀኑ እያገኙ እንትን እንዳሻንጉሊት የሚጫወቱብህን እዛ ሄደህ እስኪ አፍህ እንደዛ ክፈት እስኪ። እዛ ሄደህ ወንድነት ግን አሳየን እንዴ! ሴት ልጅ እኔ ቀርጬሃለሁ እኔ ቪዲዮ ይዤብሃለሁ ብላ እንደ ውሻ ያንከራተተች አንተ እዚህ መጥተህ ሚኪ ላይ አፍን ትከፍታለህ። እንደገና ደግሞ ሄርሜላ በእንትኗ ላይ
ኧረ በስላሴስ ምን አይነት ሰው ነው? ምን ሊያናግረን ፈልጎ ነው? የምሬን ነው። አላናደዳችሁም? ዛሬ በጣም ነው ያናደደኝ። በጣም የሚያስጠላው። እንደዚህ አይገባም። በጣም የምታከብረው ለሱ ሞራል ያላት ለሱ ወንድነትን ያሳጠቀችን ሴት በጣም ከመናቁ የተነሳ የትም አትሄድም ብሎ በማሰቡ መጥቶ በቃ አስቀይሟት እያለ ዝም ብሎ አሳስቆ ምናምን ደግሞ አማረብሽ ምናምን። ዛሬ ነው እንዲያመረባት ሄርሜላ። ሁሌም ቆንጆ ናት፣ ሁሌም ውብ ናት፣ ሁሌም የምትለብሰው ሁሌም ምን ልበልክ ምን ይወጣላታል ሁሌም ማለት ነው። የሆነ ነገርማ በቃ ተጠቅሞ ነው የመጣው። የሆነ ነገር አጭሰዋል ይሄድት ማለት ነው። እንደዚህ አይነት የሚጠቃቀም ከሆነ ደግሞ በሩቅ አድርግ። በቃ ሄርሜ አያስፈልግሽም እንደዚህ አይነት ወንድ። የምሬ ነው። የሆነ ነገር እንትን የሚያደርግ ከሆነ አይጠቅምሽም። የምሬን ነው። እንዴ ከክብርሽ በላይ ምንም ነገር የለም። ደግሞ ልጅ አይደለችም ይላል። አስሬ ልጅ አይደለችም። ልጅ ናት እንጂ ልጅማ ባትሆን እንደዚህ በላጃጅ አልካት ነበረ። በዛ ላይ ደግሞ አንተ ላንተ ስትነግርክ ላንተ ፍቅሯን ስትገልጽ ላንተ ምናምን ያኔ ብቻ ነው እንደ ልጅ የምትሆነው። ታዲያ አሁን ልጅ መሆኗን እንትን አላልክም? ልጅ አይደለችም ይላል እንዴ? እንዴት ከዚህ ባለፈው ወር አይደል እንዴ 20ኛ ዓመቷ ያከበረችው? እንዴት ነው የሚያስበው? ቆይ በባለፈው አስተሳሰቧ የልጅ አይደለም እንዲሁም እሷ የምታስበው እንደ ልጅ እንኳን አይደለችም፣ እንደ እድሜው አይደለችም እያላል ነበር እንዴ? ዛሬ ደግሞ ልጅ አይደለችም ራሷ ተወስናለች ምናምን አይደለም እንዳይመስልክ። ተሸውደክ ነው አብርሃም። ሄርሜላ ለወንድሟ እንደዚህ ብለው እሷ ችላ አትልህም። እሷ አይ እውነቱ ነው በቃ ስለሚያፈቅረኝ ነው ምናምን አትልህም። ሲጀመር ገባክ? የተማረች ጭንቅላት ነው ያላት ሄርሜላ። እንደማንም ልፍስፍስ እንዳይመስልክ። ወንድሟን ዝቅ አድርገክ እሷ ታከብረኛለህ ብላ አታስብህም። ገባክ? ስለዚህ ስርዓት ትይዛለህ። የምትፈልጋት ከሆነ በስነ ስርዓት በሽምግልና ሄድ፣ አለቀ። ከዚህ በፊት እንደዚህ እያጃጃልክ ምን እያልክ እያሳሳቅ ጊዜዋን እንትን እየተጠቀምክባት ይበቃታል። ዛሬ ደግሞ ለፕሮግራም ነው የመጣው። የሚገርመው ነገር እሷን ይቅርታ ሳይጠይቃት የእሷን ክብር በጣም የገረመኝ እግዚአብሔር ድፍረቱ ገርሞኛል። ግን የሆነ ነገር ተጠቅሞ ነው እንጂ አብርሃም በጤናው አይደለም የመጣው ዛሬ። የሆነ ነገርማ ተጠቅሟል። የምሬን ነው የምላችሁ። ልጅቷ ልጅ ናት፣ በዛ ላይ ደግሞ ያፍቅር አላት። እንደዛ ምንም እንትን አትልም። በቃ ሳምናታለሁ ብሎ ስላሰበ ነው እንጂ አይ ልጁ በጤናው አልመጣም ዛሬ። እንደዚህ ጎቷት ሂዶ ደግሞ እኮ ማለት ነው ክሰሳት ብላው ሳይክስታት ክሰሳት እውነት ካለክ አንተ ክሰሳትና እኔን አሳምነኝ ብለው አለች አይደለ? ነገር ግን የእሷ ስሜት ሳይጠብቅ እንግዲህ ለዛችኛዋ ፈርቶ ነው እንግዲህ እስካሁን ያልከሰሳት ማለት ነው። አሁን እዚህ መጥቶ ወንድ ይጫወታል። እና ቢያንስ ለመጨረሻ ጊዜ እኔ ልግባበትና ለመጨረሻ ጊዜ አብርሃም በድጋሚ በእንደዚህ ሁኔታ ላይ አታዩም። በዚህ እርግጠኛ ነኝ። እኔ ልግባበትና ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ። እሺ ግን ደህኔ ጥያቄ ያለኝ ማለት ትናንትናና ከሳንት ወዲያ ሩታ ያንተ ነገር ግራ ገብቶኛል። ሩታ ቴክስት ላከችልኝ ቴክስት ልኮልኝ ነበረ ስትል አንተ ወደሱ እያመንክ ነበርና ነገ ላይም እንደዚህ አይነት ጥርጣሬ እያለ ነው ከሱ ጋር እንድቀጥል የፈለከው ማለት አንተም ቢያንስ ወደሱ እያዳላህ ነበር። አይቼሃለሁ የሆነ እሳይ እንደዛ ያደርገውም አብርሃም አላልክም ነበረ። እንደዛ ያልኩበት ማስተማመንበትን ሰው አብረሽ ቀጥ እያልከኝ ነውና አይከብድም ትንሽ ነው አይደለም? ይልሽ አልተማመንበትም ሳይሆን መጀመሪያ አልኩሽ ነው። ከዛ በኋላ አብርሃም አግኝቼ አውርቼው ነበር ብዬሻለሁ። ተረዳሽ አይደለ? ከዛ በኋላ አብረን ምን እኮ አግኝቼ ሳወራው እነታው ስለተረዳው ነው። ተረዳሻለ? እኔ እዛ ጋር ያለውን ነገር የአብርሃምን ነገር እየሸፈንኩልሽ እዚህ ጋር መጥተሽ ከሱ ጋር ልትሆኚ ምናምን አልፈልግም። ተረዳሽኝ አይደለ? እኔ ሁለታችሁ ያላችሁ ነገር እንዲቀጥል በሚል እንጂ ሸፍኜለት ጥፋቱ ምናምን አብረሽ ልትሆኚ አይደለም። ግን በዛ ልክ ደግሞ እርግጠኛ ሆኖ አይናገረንም ነበር። ሁለታችሁ አንድ ላይ አምሮባችሁ የምር ነው ማለት ተረጋጋችሁ ነው። የሆነ ፕሮግራም አለና ይዣት ልሄድ እያሰብኩኝ ነው። ለዛ ነው። ሰላም ነው? ማንሽ? ደህና ነኝ። አላህ ሰላም አምሮብሻል። ዋው እሺ ግን እጀለዚ አብርሃም የሆነ ነገር ልናወራ ነበር። ያየነው ዳን የምር ነው። ሰከት ነው ያላችሁ ማሽ ታረጋላችሁ። አዎ ብዙዎች ነው
አይ ደስ ትላላችሁ። ግን እኔ የምልህ ዳኒ ተቀበያ ሰማኝማ። አንዳንድ ጊዜ በማታ እየሄድን ማለት ነው ባትሪ ያስፈልገናል ታውቃለህ። እሷ ካለች ማለት ነው ለምን በቃ ብርሃን ነች። አቤት ስራ አለብኝ ዳኒ። ያወራንበትን ነገር አታምሩ ዳኒ የምሬ ነው። ምንም እንዳልማስመሰሉን አቁምና ከንፈሯን እኮ አይደለም መስማት ነው። ጉንጭሽ ይሳምሽ ምን ችግር አለ? ዳኒ እንደዚህ እንዲያደርግ ነው የጠራኸኝ? አይደለም ይልሽ እኮ ኤርሚ እንዴ እኔ ጉንጭ አለ ሳማት እንዴ ምን ነው ዳኒ ማተቃቀፉ በኋላ ይደርሳል። ግን ዳኒ ግን ማለት ነው ሪል ለመናገር ማለት ነው የምሬ ነው እውነት የሆነች የውጭ አርቲስት አለችና እሷን ነው መስሎ ባለባበስ መነጽር አደራረግ የሰሙን ፀጉር ስታይል የምሬን እኮ ነው ራሴንም አደንቀዋለሁ። ግን አሁን አንዴ ቁም ነገር ነው ያዝነው ዳኒ ግን ብልጥ ቢሆን እኮ አሁን ለማውራት እንኳን እድል እየሰጠችው ነበር። እሱ ግን በዚህ ልክ እየተጃጃለ ነው እንደምታዩት ማለት ነው። በጣም ነው የሚያስጠላው። እግዚአብሔር ነው የምላችሁ፣ በጣም ነው የሚያስጠላው። እንዴ ይህን ሁሉ ነገር እያሳለፈች ምንም ይቅርታ ሳይጠይቃት የተፈጠረውን ነገር ደግሞ ሳይጨርስ እንደውም ጨርሰት ወደ እኔ ህይወት መምጣት አለበት እኮ ነበር ያለችው አይደለ እንዴ? ምንም ነገር ሳይጨርስ ልጅቷን ልኳን ሳያስገባት ምናምን ተመልሶ መጣ። በዚህ ልክ መለፍ አድርግ ምን ይልታል? ጤነኛ ነው ግን ልጁ? የምሬን ነው የምላችሁ ጤነኛ ነው? ምን ያክል ሪስፔክት ስለሌለው ነው ለሳቀች ልጅ እኮ በሷ አፍራም ነው። የሚገርም እኮ ነው። በጣም አፍራለች። ይኸው በቃ የልጅ እንትን እየተጫወተ ነው። ይሄ ነው ህይወት የሚመራው። የምሬን ነው የምላችሁ በጣም የሚያሳፍረው እግዚአብሔርን። በዚህ ልክ እሷ ላይ ንቀት ያስጣላል። እንኳንም ወንድሟ መጣ። እንዴት አድርገህ እንደምታጓጓት አላውቅም። በጣም የሆነ ሰዓት ለብሳ ሳጓጓት እኮ አታረሳሳኝ። ታይም ባገኘ እኮ ብዙ ነገር ነበር ማስረተው። እሺ ገና ሲያወራው ረሳሹ ወይ ጉድ ያለ። ዳኒ ግን ተመካክራችሁ መጣችሁ ነው የሚመስለው ሁለታችሁ። አይ አይደለም ይልሽ እንደዚህ የምትወሩ ከሆነ ወይ ልሂድ ነኝ። አንደኛ አብርሃምንም አላገኝም ያልኩት ልክ እንደዚህ እንደሚደልለኝ ስለማውቅ ነው። ተረዳኸኝ አይደል? ስለዚህ ዳኒ አገናኝተህ ባይዘው ንግግሯ ራሱ ማለት ነው በቂ እኮ ነው ዳኒ። የምሬ ነው እውነት ንግግሯ በቂ ነው። በቃ ምንም እንትን ባትል ራሱ ማለት ነው። የምሬ ነው። እኔ እንደዚህ አይቻት ራሱ ዝም ብላ ተኮሳትራ የምታምር ሴት እሷ ነች። ባይዘው እንዴ ሰው ተኮሳትሮ ያምራል እንደዚህ? በስመ አብ ገለጻዎቹ ምናምን የሚገራርሙ ናቸው። አንዴ ዳኒ ለዳኒ እድል ስጠው። ዳኒ የምታወራው ነገር ካለ አውራና እኔ ወደ ስራ መሄድ እፈልጋለሁ። እሺ እኔ የማወራው ነገር ምንድነው? ተመልካቾች እንኳን ደስ አላችሁ። በጣም ስትጠብቁት የነበረው እንግዲህ ሄርሚና ደስ ብሎኛል በጣም። እሺ ሄርሚና አብርሃም እንግዲህ በይፋ ታርቀውልናል። ጋይስ ታርቀውልናል ይላቸዋል። ይሄን ነበር የምትፈልጉት እናንተ? ምን የምፈልገው ይሄን ነበረ። በጣም ደስ ብሎኛል። እንዴ ይሁን እንጂ አይሁን ምንድነው? ይሁ አታውቂውም እኮ ልቀቀኝ በቃ። ደስ ይላል፣ የሆነ ደስ ይላል። ቀይ ነው የሚያምርባችሁ። ሲጀመር እናንተ ላይ የሚሄደው ይሄ ነው። ገባችሁ አይደል? ይሄ ነው የሚያምርባችሁ። እንዴ ቀጥላ ካውራና ቁምና ዝሽቀር አላማርብኝ አምሮ ባህል ግን አንድ ያዳምጠኝ። አንቺ ምን እያደረግሽ ነው እዚህ? ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምንድን ነው የምትለው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ ሰማኝ። ይኸውልህ የመጣችሁ እኮ ሕፃን ልጅ አይደለችም አይደል እንዴ? እና እራሷን የምታውቅ ምን እያደረጋችኋት ነው? ልጅቷ ነይ አንቺ ወደዚህ ዞር በላት፣ ዞር በል። ቆይ አንዴ ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው የምትለው? ለምንድነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለብህ ቅድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ልጅ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠይው ሄርሜላ። እንደዚህ አልነበርሽም እኮ
እኮ ሚኪ አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ያለ ነው። ስማ ሚኪ አንዴ እኔ ጭራሽ አልደግሞ ምንድነው? እሺ ምንድነው የምትለኝ? ይኸውልህ ሚኪ አንዴ እኛ ልረጋጋና ልንገርህ። ይኸውልህ ምንም እንትነገረኛ አይደለም። ካወራ እዚሁ ለምንድን ነው ሄርሜላን ይጠራል? የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ሰው አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው ማለት ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገርን በቃ ሄርሜላ ወስናለች። ይዘው ሂድና እኔና እሷ ለምን ምንም ነገር የለም። ምንም የምታወራው ነገር የለም። በቃ እህቴ ነች አይደለ? አንተ አይመለከትም እኮ አሳልፌ ሰጥቼ ነበረ። ፍቅረኛ ነች ገባክ? ምንም ፍቅረኛ አይደለችም። አሳልፌ ሰጥቼ ነበረ። በአግባቡ አልተወጣም። ገባ? አሁን እህቴ ይዤ መሄድ መብት አለኝ። ህፃን ልጅ በራሷ መንቀሳቀስ አትችልም። ህፃን ልጅ ነች። አዎ እንደ ህፃን ልጅ እያጃጃልካት እኮ ነው። ምንድን ነው እያደረካት የነበረው? ነው አራ ተጃጃለችም። ገና እኮ እያወሩ ነው አይደል? እንዴ ከተስማሙ ይቀጥላሉ። እየተከታተልኳችሁ ነበር። ገባ አይደለ? ሄርሜላን የሆነ ነገር አድርጋችሁ ባለፈው ጭንቅላቷ ላይ የሆነ ተጽዕኖ ፈጥረባታል። አሁንም ደግሞ የሆነ ነገር ልታደርጋት እንጂ ሄርሜላን ያረጋታል ነው እንደዚህ የምትሆነው። ሲጀመር አንተ ቅድሚያ ራስን አስከብር ነው ሄርሜላ ጋር መድረስ የምትችለው። ሰማኛለህ ሚኪ ተላፊ ንግግር እየተናገርክ ነው ያለው። ገብቶሃል? እኔና እሷ አውርተን እንታረቅም እንጣላም እኔና እሷ በቂ ነን። ገባ? እቺ ልጅ ህፃን ልጅ ከ18 ዓመት በታች አይደለችም አይደለ? ስለ እድሜ አይደለም ስለ አስተሳሰብ ነው እኮ ህፃን ልጅ አይደለችም። ይኸውልህ ማውራት ካለብህ እኛን ነው ቅድሚያ። ገባ? ከሄርሜላ ጋር አሁን እናንተ ሁለታችሁ ተታረቁ። እሷን ሳገኛት አንተን አማክሬ ወይንም አንተን አግኝቼ አይደለም ከእሷ ጋር ፍቅረኛ የሆንኩት ማለት ነው። ስለ ፍቅራችሁ አይደለም። አንዴ ተረጋጉ። ይኸውልህ ሚኪያስ አሁን መምጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰምኛለሽ ሄርሜ እዚህ ቦታ ላይ እኮ ይመለከታል። አብርሃም ተው እንደዛ ብለን እንድትናገረው ነው። አንተ አይመለከተኝም ብለን የምታስበው እኔ ብዙ ጊዜ ስጎዳ አይተኸው እኛ አልፈቀደን። አንተ የትኛው ሰው ነህ ሄርሜላን በምን አይነት መንገድ ልታገባት ያሰብከው? ቅድሚያ እኮ የቤተሰብ ክብር የሚባል አለ አንዴ። ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላን ንቀህ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት የምታወራውን ነገር ወቅ በመጀመሪያ እንዴት ነው ተቀባይነት የምታወራውን ነገር ወቅ ነው ገባ? ብዙ ጊዜ ለቃት አንዴ አይደለም ወዴት ማይደለም ለቃት አንተም ዳኒ። እሺ ቆይ አንዴ ልንገርህ። አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው የምትፈልገው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? ራሱን ገበና ማስተካከል ነው እኮ ያለበት። ገባ? ይቺ ልጅ እኮ ትላንትና ላይ ለሱ ብላ እኮ ነው ብዙ ነገሮችን ስትሆን የነበረው። እሱ ግን እዛ ጋር ሌላ ነገር እየፈጠረ ነው። ይኸውልህ ዳኒ ምን ያልተረዳው ነገር አለ መሰለህ? ሚኪያስ ከአብርሃም ጋር እንደሆነ በጣም ብዙ ምክር የሚያክረኝ ሰው ነበረ፣ ግን ደግሞ ምናልባት እውነቱን ሊሆን ይችላል እየተጃጃልኩ ሊሆን ይችላል፣ ግን ደግሞ ተጃጅለሽ አይደለም አሁን እሱ ሀሳብ ሊያስቀይርሽ አይገባም። አሁን እኮ ሰላም ሆነን ነበር ሄርሜላ አንቺ አይደል እንዴ? ሰላም ሆነን ነበር። እሱ ስለመጣ አንቺ ሀሳብ ልትቀይሪ ነው? ምንድነው ሰላም ሆናችሁት? እኔ ማራቆ ነገር ነበር ነው አሁን ያገኘሁት ዳኒ ደወለልኝና ከዛ በኋላ አገኘሁት። ለምንድን ነው የምታገኙ? ባለፈው እኮ አውርተን ጨረስን አይደል? በእኔ ፊት ለምንድን ነው እንደዛ ማስመሰል ያስፈልግሽ? አንቺስ አልፈልግህም ከዚህ በኋላ እኔ ቆርጦልኛል በቅቶኛል ብለሽ ስትነግሪኛል ነበር። አሁን ምን ተገኘና ነው ከሱ ስር ተለጠፈሽ አምሮባል ምናምን ነገር ስትዩ? ስለፈራች ነው እንደዚህ ያለች እንጂ ውስጥ ያለውን ነገር ነግሯለች። አሁን አንተ እዚህ ጋር መተህ ሀሳቧን ለማስቀየር አትሞክር። ወይ ነው ሶራት ለቃት ሄርሜላ ስልጣን ነው በደበቅ አትችልም አይደል? እሺ እኮ ግን አንድ ጊዜ የተጓተታችሁ አይደለም አብርሃም። እሺ ለምስቴክ አላውራት ጎዳታለህ ልቀቃት አብርሃም። ሌላ ነገር ውስጥ እንድንገባ እሺ አንዴ አውራት በቃ ፍቀድለት። ምንድነው የምታወራት? በቃ ላውራት ፈልጋለሁ ወደዛ ሂጂ። እሺ ልቀቃት እናውራት። የትም አይሄዱም እኮ እዚህ ጋር ነው እኮ የሚሆኑት። እኔ እላቸዋለሁ ችግር የለውም እዚህ ጋር ቆሜ አያቸዋለሁ። ግን ምንም እንደዚህ ልጅቷ እንድትነካትና ሌላ ነገር እንድታሴርባት አልፈልግም። ምን ታሴርባት አይተነው? ምንድነው እንደዚህ እየነካካ ልጅቷ ለማታለል የምትሞክረው? እሷ ህፃን ልጅ ነች የምትታለለው። ህፃን ልጅ ናት ገና እንደ ፍሬ ልጅ ናት እኮ እንዴ። ምን ሆናች? ትናንትና እኮ ነው ገና ህይወት አብራ እኮ ካንተ ጋር የጀመረችው። በእንደዚህ አይነት መልገድ ሄርሜላ ለማጃጀል አትሞክር እንዴ። ሄርሜላ ተሸወደችልህና ሄርሜላ አፈቀረች ማለት እኛን እያታለልኩ ወይ ደግሞ ሄርሜላን በቀላሉ እጅ ላይ ትገባለች ማለት አይደለም። ገባ አይደል? ሄርሜላ ወደደች አሁንም ካንተ ጋር ብትቀጥል ከኛ ጋር ያለ ኬዝ ደግሞ አያበቃ። ገባ አይደል? እዛ ጋር የተፈጠሩትን ነገሮች እና መኪና ውስጥ ያደረካቸው ነገሮች ለኛ ምላሽ አይደለም። ገባ? እነሱም ብሎ ያቀነባበሩት ነው የሚባል ነገር የለም። ሚከስ ከራስ አይደለም የሚያወራውን ነገር ራሱ አይደለም። ምናልባት አስበው አይደለም ይያው ነገ ከነገ ወዲያ የሚጠጥተን ነገር እየተናገርክ ነው ከታወቀ ማለት ነው። ሚከስ እኔ የሷ ወንድም ስለሆንኩ በጣም እያከበርኩ በጣም ሪስፔክት አድርጌ ነው ዝም ያልኩክ። ግን ንግግር ደስ አይልም። ያላየኸውን በስነ ስርዓት አብረ ያልነበርከውን ነገር ነው እያወራህ ያለው። ቦታው ላይ አልነበርክም፣ አላየህም፣ ምን እንደተፈጠረ አታውቅም አይደለ? ዝም ብለህ እንደመጣልህ ባታወራ ሞሬ ተገቢ ነው ብዬ አስባለሁ። አብርሃም አንደኛ መገኘት የሌለበት ቦታ ላይ እየተገኘ ነበር። ከዛን ሲቀጥል ከፍቅር ጋር ስትሳሳም አንደኛ ቪዲዮ ወጥቶባል። ከዛን ሲቀጥልም ደግሞ እንደገና ስላለው ነገር ከኛ ጋር ቁጭ ብሎ ማውራት ይችላል። ሄርሜላ እንዴ እናንተ እኮ አይደለም የሚያገባው እሷን እኮ ነው የሚያገባው። በእንደዚህ አይነት መልኩ አይደለም። በእንደዚህ አይነት መልኩ አይደለም። ሄርሜላ እኛን ስታከብር ነው
ይኸውልህ የምትከበሩ ገብቻለ እኛ ነው ቅድሚያ ማናገር ያለ እንደዚህ ስለሆንክ ምን ታመጣለህ? ምንም የምታመጣው እሷ እኮ መታለች እሱም ብላ ይኸውልህ አሁንም ቢሆን ሄርሜላን የጠራችሽ እናንተ ናችሁ አይደል? አንተ አሽጋ እኮ አታስቀምጣት። ልጅቷ መውጣት አይቀርም። አሽጋ አታስቀምጣትም። ገባህ አይደል? ማውራት አለበት አለብን። ነይ ለካ ቆይ ስማ፣ ማውራት ከፈለግ ሌላ ጊዜ እኔ ጋር ደውልና ኤርሚ ፍላጎት ስለ አንዴ ቆይ መጀመሪያ አሁን እዚህ ጋር ዳኒ ሌላ ነው ሰማኝ። ከምትቆጥታት አንዴ ፍላጎቷን ጠይቃት። ፍላጎቷ ምንድነው እኮ ታውራ እንዴ? ፍላጎቷን እሷ ትናገር። ግራ ገብቶኛል። ዳኒ ላገኘው ነው። ቆይ አብሻን ልቀቀኝ እኮ እሺ። ሄርሚ ዳኒ ላገኘው ነው የመጣሁት። ከዛ አብርሃም እንደሚመጣ አላወኩም ነበረ። ገና እያወራን ነበረና የሆነ ፕሮግራም እንሄዳለን ምናምን እያለኝ ነው እንጂ ገና ስለመታረቅም ስለምንም ነገር አላወራንም። እግዚአብሔር ኤርሚ ሀሳብሽን አትቀይሪ። እሱ ሲመጣ እንዴ ሰላም ሆነሽ ልትታረቂ ነበር እኮ እንዴ። እሱ ነው እንደ ሀሳብሽ የሚያስቀይርሽ አይደለም። ሀሳብ ማስቀየር አይደለም እኮ ዳኒ። ገና እናውራ እያልኩት ነበረ ስለተፈጠሩት ነገሮች፣ እንደገና ቤተሰብ ስለሰሙት ነገሮችም ላውራ እየሞከርኩ ነበረ። ሚኪ ገባህ አይደል? አንዴ ተረጋጋ እያልኩት ነበረ። ቆይ አንዴ እናውራ እያልኩት ነበረ። ዳኒ አንዴ እኔ ማውራት የምፈልገው ነገር አለ እያልኩት ነበረ። ከቻልክ አብርሃም ከሄርሜላ አጠገብ ራቅ። ቤተሰቦች እንዳለ ዞሮብሃል። ስለዚህ እኔም ሌላ ነገር ውስጥ ካንተ ጋር ከመጋባ በፊት ቅድሚያ ማናገር ካለብኝ ያናናገር። ሄርሜላም የምር የምታፈቅራት ከሆነ ነገሮችን ቅድሚያ ማስተካከል ያለበት ራሱ ነው። እንደዚህ አይነት መልኩ ሄርሜላን አጃጅላችሁ መውሰድ አትችሉም። ስለዚህ ልቀቃትና አሁን ሜርታ ለምን ትጃጃል? ልጅቷ እኮ ጭንቅላት አላት። ልጅ እኮ አይደለችም። አስማ ነው የምታረገው። ምንም አንተ ልትመራት አትችልም። እኔ እየመራኋት አይደለም። አንተ ነህ እየጎተትካት ያለው። እሺ የምትፈልገውን ነገር ለሷን እናዳምጥላት። ሜር ከፈለገች ትልሽ ችግር የለውም። ከኛ ጋር ደግሞ ቆይታ ማውራት የምትፈልግ ከሆነ ታውራ። ሄርሜላ አንዴ ምላሽ ነገሪያቸውና እንሂድ። አንቺም እዚህ ቆመሽ አታዋርጂ። መናገር ያለብሽ መጋፈጥ ያለብሽን ተጋፈጭና እንዴ። አይ እኔ አላዋረድኩም እኮ ሚኪ። እሺ እስካሁንም በእኔ ጉዳይ ስላዋረድኩ ይቅርታ። ግን ደግሞ አብርሽ ቆም ብለህ የምታስብ ከሆነ ሚኪያስ ትክክል ነው። ምክንያቱም በጣም ብዙ ነገር ሴትነቴን የማያስከብር ነገር፣ ቤተሰብን የሚያሰድብ ነገር እየሰማ ነገር ኖ አዳምጠኝ። ቤተሰብን የሚያሰድብ ነገር አንቺ ራስሽን ክብርሽ አትጠብቂም እያለ ብዙ ጊዜ ቤተሰቦች እየተሰደቡ ነው ያሉት። አሁን ላይ ግን ከቤተሰብ ያጠገብ ነው መሆን ያለብኝ አብርሃም። በቃ ከቤተሰብ ያጠገብ ነው መሆን ያለብኝ። ምክንያቱም ብዙ ጊዜ አንተን መርጬ ሁልጊዜ እንዳሳፈርከኝ፣ ሁልጊዜ በቤተሰቦቼ የሆነ ነገር እንዳደረግኝ ያለው። አንድ ጊዜ እናውራ በቃ እኔና አንቺ ሽበኝና ይሄድና አንድ ጊዜ እናውራ። ወሬትም አልሄድም አብርሃም። ማለት የምትፈልገው ነገር እየነገረች ነው አይደል? አንተ በጣም ብዙ እድል ሰጥቶ ነበር እኮ ሚኪያስ። እኔ እኮ ይኸውልህ ወንድም ነው አንተ። ለአንተና በሄርሜላ መሀል እኔ እኮ ምቀኛ ሆኜ እኮ አይደለም። ገባ? ከዚህ በላይ ምቀኛ አትሆንም። ባይዘው አብርሃም እንደዛም ነው። ከዚህ በላይ ምቀኛ ነው። ምቀኛ ነው። እኔ ሄርሜላ እስክትሞት ድረስ ነው ይኸውልህ ካዳምጠኝ። ምን እስክትሆን ድረስ ነው? ቆይ ለአንተ አሳልፌ መስጠት ያለብኝ ገባ? በሚገባ ክብር ሙሉ እኮ ሰጠው አይደል? 5-6 ጊዜ እኮ እድሎችን ሰጠው፣ አስጠነቀቅኩ። ለአንተ ሁላ እኮ ተጋፍጫለሁ። ዛሬ እናንተ መለያየትን ያስደስቶኝ አይደለም፣ ግን አንተ ትክክለኛው እንደየሆንክላት አይደለም በቃ። ስለዚህ ሄርሜላ ደግሞ ለአንተ የምትገባ አይነት ሴት እየሆነችልህ ስላልሆነ ሄርሜላም የራሷን ህይወት እንድትኖርልን ነው የምፈልገው እኔ። ስለዚህ ሄርሜላ እንሂድ። ሄርሜላ ቆይ አንዴ ቢያንስ ይኸውልህ ያላችሁን ነገር በቃ እንሂድ። ና ሚኪ ና ስማ ሚኪ ቢያንስ ያላችሁን ነገር ለመረዳት ሞክር። ከየት ነው የመጣው?